ስራዬ ቀጥታ ከሪባ ጋር ባይገናኝም ግን ሲስተሙ ከሪባ ጋር የተገናኘ ነው የሚከፈለንም ደሞዝ እዛው ከባንኩ ጋር የተያዘ ነው ስራዬ ነው የሚለው እና ክልክል ይሆንብኛል ወይ ነው አዎ ክልክል ነው ሙዓመላ ከባንክ ጋር አይቻልም ይሄን ተናግረናል የተነግሯል ክልክል ነው አይቻልም እሱ ጋር ተያያዥነት ካለው አይቻልም በቃ ከባንክ ቤቱ ሽልማት መቀበልም ደሞዝ መቀበልም አይፈቀድም አይቻልም ከወንጀል አንፃር ወንጀል ነው የንተን ያክል የምን ያክል እንደዛ በየባነ ወንጀል ነው ኃጢያት ነው ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው አንተ ከሱ ጋር የተያዘ ነገር መስራ ከሆነ ክልክል ነው አትቀበል አትስራ ባንክ ቤት መስራም ከሆነ ውጣ ፎቅ ሌላ ስራ ያዝ ሐላል ስራ ስራ حرام ነው ከደሞዝ ለምስኪን መስጠት አይፈቀድልም አይቻልም ክልክል እኮ ነው አንተ አትብላ እያልን አይደል ማትበላው መስጠትም አይፈቀድም የለም መለገስም የለም ሌላ እናቴ ፈጅር ሶላት ይበርደኛል ትለኛለች ምን ተመክረኛለህ በድምጽ ነው የተላከው በድምጽ አትላኩ በጽሁፍ ላኳል እናት ብርድ የሚያስቸግራቸው ነገር ከሆነ በሚችሉት ያድርጉ ብርዱ ከባድ ከሆነና اذا لم يتيسر لها الماء الدافئ ሙቅ ውሃ ማግኘት ማትችል ከሆነ ልብስ يجب عليها ان تتيمم بالتراب ተየሙም ታድርግና በተየሙም ትስገድ እንጂ ኋላ ሰግደዋለሁ አይባል ሶላት ማሳአቀድ አይፈቀድም አይቻል በተየሙም ይስገዱ ማይችሉ ከሆነ ብርዱን ከፈሩት ማለት ነው እኔ እንተን አለብኝ አስማ አለብኝ ምን አለብኝ ከተባለ በጥንቃቄ ሙቀት በሚያገኙበትና ለእንትኑ በማያጋልጣቸው መልኩ ያድርጉ እንዲጠቀሙ አድርጉ በዚህ እንጂ ሱብሂ እንዳያሳልፉ ሌላ 22ኛ